አስገራሚው የኢሉሚናቲ መነሻ What? Oh my God, the inside of the hoodie, everybody. And this weird symbol in the middle that is probably for the Illuminati. Who's calling that shit? ሰላም እንደምን አላችሁ ውድ አገሬ ልጆች። በዛሬው ፕሮግራሜ ስለ አስገራሚው የኢሉሚናቲ መነሻና ከዛ በስተጀርባ ስላሉትም ነገሮች የምንነጋገር ይሆናል። ኢሉሚናቲዎች በሚስጥር ዓለምን ተቆጣጥረው አዲስ ስርዓት ሊዘረጉ ነው የሚለው ጽንሰ ሐሳብ መሰማት ከጀመረ ለኛ አዲስ አይደለም። የዚህ ጽንሰ ሐሳብ መነሻ ከአውሮፓውያኑ 1960ዎቹ የነበረ ልቦለዳዊ ክስተት ነው። ጀርመን የነበረው ኢንላይመንት ኢራ ወይም የእውቀት ብርሃን ዘመን ከኢሉሚናቲ ጽንሰ ሐሳብ ጋር ይያያዛል። ባቫሪያን የሚባል ሚስጥራዊ ስብስብ ነበረ። እንደ አውሮፓውያን አቆጣጠር በ1776 ነበረ የተጀመረው። የተማሩ ሰዎችም ሃይማኖታዊ ስርዓትና መዋቅርን ይተቹ ነበረ። ፍሬመንሰን እንደሚባለው ሌላኛው ሚስጥራዊ ቡድን ኢሉሚናቲም ተራማጅ ተደርገው ይታያሉ። ነገር ግን ወግ አጥባቂ ክርስቲያኖች ትችታቸውን መልሰው ይሰነዝሩባቸው ነበረ። በዚህም ጥቂት ሰወር ብለው በ1960ዎቹ እንደገና ተነሱ። የአሁኑም ኢሉሚናቲ ከባቫሪያን እንደሚለይ በዚህ ጉዳይ ጥናት ያደረገው ዴቪድ ብራቬል ይናገራል። በሚስጥራዊ ፍልስፍና የሚመራና ከባህል ልማድ በሚቃረን መልኩ በምዕራቡ ዓለም ተስፋፍተው ነበረ። በጊዜው ፕሪንሲፒያ ዲኮርዲያ የሚባል መጽሐፍ ታተመ። መንግስት አልባ ስርዓትን የሚያቀነቅኑ ሰዎች ኤሪስ የምትባል ጣዖትን እንደሚያመልኩ ልብ ወለዱ ይናገራል። ይህም መጽሐፍ ማህበራዊ ለውጥን ማስነሳት ስለሚፈልግ ቡድን ያስቃኛል። ከመጽሐፉም አዘጋጆች መሃል አንደኛው ሮበርት አንቶኒ ዊልሰን ይገኝበታል። የዓለም ቁጥጥር ጠንክሯል ብሎ ስለሚያስብ ማህበራዊ ችግርን ይፈልጋል። ሚዲያን በመጠቀም ታዋቂ ባህሎችን ውሸትን በማስተላለፍ ለውጥ ይመጣል ብሎ ያስባል ሲል ጥናቱን ያካሄደው ዴቪድ ብራቬል ይናገራል። ይህም ጸሐፊ ከወዳጁ ጋር በመሆን ፕሌይቦይ መጽሔት ላይ ለአንባቢ ሐሰተኛ ደብዳቤን ያትሙ ነበረ። ደብዳቤዎቹም ኢሉሚናቲ ስለሚባል ሴክሬት ሶሳይቲ ይገልጻሉ። በዚህም ብዙዎቹ ማመን ጀመሩ። ጆን ኤፍ ኬኔዲን ማን ገደላቸው የሚለውን ጽንሰ ሐሳብ ጨምሮ ከበስተጀርባ ያሉትን ነገሮች እና ፈጻሚዎቹ ኢሉሚናቲ ናቸው ተባለ። የዚህ ወሬ አዳራሽ የሆነው መጽሐፍ ተቀባይነት በማግኘቱ ዩናይትድ ኪንግደም ቲያትር ሆነ። በ1975 ኢሉሚናቲ ሆኖ ለመጫወት የሚችል ካርድ ሲታተም የቡድኑ መለያዎች ታዋቂ ሆኑ። አሁን ላይ ጄዚና ቢዮንሴን ጨምሮ በርካታ ሴሌብሪቲዎች ኢሉሚናቲ ናቸው ተብሎ ይታመናል። 3 ማዕዘን ቅርጽ በመስራት መድረክ ላይ ሲያሳዩ ይታያል። ነገሩ እውነት እንዳልሆነ ቢታሰብም አሁንም ድረስ በ1960ዎቹ የተነሳው የሴራ ትንታኔ ጋር ተፋጠዋል። በ2015 በአሜሪካ በተደረገው ጥናት ግማሽ የሀገሪቱ ሕዝብ በዚህ ሴራ ትንታኔ ያምናል። እንደ ዶናልድ ትራምፕ ያሉ መሪዎች የሴራ ትንታኔን ሲጠቀሙ ይታያል። ባራክ ኦባማ አሜሪካ አልተወለደም የሚለውን እንደ ምሳሌ መናገር ይቻላል። እሺ፣ የዚህ ሴራ ትንታኔ መነሻ ሐሳቡ ምንድነው? ከ200 ዓመት በላይ አስቆጥሯል። ሐሳቡም እህቴና ምሰራው ከጎቲክ ቤተክርስቲያን ፊት ለፊት ነው። ወደ አካባቢው ከፈረንሳይ፣ ከዩናይትድ ኪንግደም እና ከሌሎች ሀገራት ሰዎች ለስብሰባ እንደሚሄዱ ብታቅም የት እንደሆነ አታውቅም። ቤተክርስቲያን መጽሐፍ መደብር የምሰራው እህቴ በባቫሪያን ስብሰባው እንደሚደረግ ሰምታለች። ኒስታጎልድ ከተማ የኢሉሚናቲ መነሻ ብትሆንም የዚህ ምስጢራዊ ስብሰባ ነገር ግን ፈጽሞ እውነት አይመስልም። በአውሮፓውያኑ 1716 በኒስታጎልድ ዩኒቨርሲቲ የሕግ አስተማሪው አዳም ዌትስቸስፑት ኢሉሚናቲን ፈጠረ። ሐሳቡም የንግግር ነፃነት ያለበት የምሁራን ስብስብ እንዲሆን ነበረ። በመሆኑም ከፍሪሜሰንስ ሴክሬት ግሩፕ የፈረንሳይ ፈላስፎችም ተጭነውት ነበረ። ሃይማኖታዊ ሳይሆን ነፃ አስተሳሰብን የሚያንጸባርቅ ቡድንን ለመፍጠር ቆርጦ ተነሳ። ሃይማኖታዊ እሳቤ በናኘበት ከተማ ነፃ አስተሳሰብን ማራመድ ቀላል አልሆነም። መጀመሪያም ለቡድኑ አባልነት የመረጠው 5 ጎበዝ የሕግ ተማሪዎችን ነበረ።
ቀጥሎም ቡድኑ በፍጥነት ተስፋፋ። የእውቀት ብርሃን አባላቱ ይህን ነገር ለማራመድ የመንግስትና የሃይማኖትን ተቋማት እንቅስቃሴ ተከታትሎ መረጃ የሚያቀብላቸው ነበራቸው። ሀብትን በማካበት አስተምሮውን ለማስፋፋት ተጠቅመውበታል። ለዚህም ታዋቂው የጀርመን ዲፕሎማት ባሮን አዶልፍ ሐሳቡን ካስተላለፉት መካከል አንዱ ናቸው። በባቫሪያ፣ በሃንጋሪ፣ በጣሊያንና ታይላንድ ያሉት አባላት 2000 ደረሰ። ጋዜጠኛው ማይክል ክሌነር የኢሉሚናቲ መስራች አብዮተኛ ማለት ይቻላል ሲል ይናገራል። ቡድኑ በተመሰረተ 10ኛው ዓመት ጸረ መንግስታዊ ንቅናቄ ሲያደርግ ተደርሶበት ተበተነና መስራቹም ጎተ ወደሚባል ከተማ ተሰደደ። ሆኖም ይህ ምስጢራዊ ቡድን አልታገደም የሚሉ ሰዎች አሁንም ድረስ እንዳሉ ምሁራን ይገልጻሉ። ሚኒስታጎልድ ከተማ የኢሉሚናቲ መነሻ ትባላለች። በከተማው ሙዚየም የሚሰራው መሪያ አፕሊሽመር እንደምትለው በሙዚየሙ ካሉ አስገራሚ የታሪክ አጋጣሚዎች ጋር የሚተሳሰሩ የኢሉሚናቲ መጽሐፎች አሏቸው ትላለች። ኢሉሚናቲ አሁን የሚታይበት መንገድ አስገራሚ ነው። ከእውነተኛው ኢሉሚናቲ በጣምም የተለየ ነው። ምንም እንኳን አሁንም ድረስ የኢሉሚናቲ ስብሰባ እንደሚከናወን የሚያምኑ ሰዎች አሉ። እናም ውድ ተመልካቾቼ የዚህ ኢሉሚናቲ መነሻ ሐሳብ ይህ ነው። በቀጣይ ፕሮግራሜ እስከምንገናኝ ድረስ ሰላም ሁኑልኝ። አመሰግናለሁ።